ካላችሁ ጠይቁ። ለምን እኛ ልደት ካርድ በትምህርት ቤት ሰርተናል፣ ብዙ ጊዜ ሰርተናል። ልክ ሆስፒታል ላይ አሁን እየሰጠን አሁን ደግሞ ይመጣል ጊዜ ልንሰጥ እንችላለን። አሁን ግን ልደት ካርድ በሆስፒታል እንደሚሰጥ ሁላችሁም እወቁት። ለጓደኛችሁ ለጎረቤታችሁ ስታወሩ ስትጠይቁ ንገሯት። ከዛ እንደገና ወደ ሰርግ ይላል። ሰርግ ጋብቻ የምታረጉ ሰዎች ጋብቻ ስትጋቡ የጋብቻ ወረቀት የሸሪያ ሊሆን ይችላል፣ የቤተ ክህነት ሊሆን ይችላል። እንደገና በሰፈር የተጋባ በሽማግሌ ተሰብስቦ የተጋባ ሰው ሊሆን ይችላል። እዚህ ስትመጡ በቀናችሁ ቀን ወረፋችሁን ትይዙና አንዳንድ ፎቶ ወይ ደግሞ ሁለት ፎቶ ተመሳሳይ አንዳንዱ ሀሳባችሁ ተመሳሳይ ሁሉ ፎቶ ይዛችሁ ትመጡና የሽማግሌ ወረቀታችሁን ይዛችሁ መሳችሁ ሁለት ዲጂታል መታወቂያ ይስ እንደዛ ሁለት ዲጂታል መታወቂያ የሌላ ወረዳ ሊሆን ይችላል፣ የኛ ወረዳ ሊሆን ግን የታደሰ ዲጂታል መታወቂያ ይዞ መጥቶ እኛ ጋር ተጋብቶ ተብሎ ሊሄድ ይችላል መብት። ሁለተኛ ደግሞ አዲስ ተጋቢዎች አላችሁ። አዲስ ስትጋቡ አንዳንድ ጉድ ፎቶና መታወቂያችሁን የታደሰ ኮፒ ታደርጉና ወረፋችሁን ልክ እንደ ጨዋ ዝጋት ይዙና ትገባላችሁ። ገብታችሁ በጣም አዳምጧት ይችል ነገር ገብታችሁ መታወቂያችሁ ይያዝና የት ይለጠፋል? አዳምጠኝ እዛ ጋር እዛ ቦርድ ላይ አያችሁ፣ ያቺ ቦርድ ላይ እስቲ ቦርድ ላይ የሚለጠፈው ለምንድን ነው ንገሩኝ። ሰማችሁት ያለችው እዚህ ጋር ሰምታል። ተቃዋሚ ልጅቷ ላይ ወይ ልጁ ላይ እንዲመጣ እዛ ጋር መንግስትን ህግም ይለጥፋል። እናንተ የምታዩት ወይ ልትወዳደሩ ስራ ነው ምናምን ያቆጥ ልጅ ወይ አክስት ልጅ ወይ የሆነ ሰው ሊሆን ይችላል። እዛ ጋር ሰማችሁ። በትዳር ላይ ትዳር እንዳይኖረው ነው ያሰው መያዣ ነው እዛ ጋር የሚለጠፈው ማለት ነው። እናንተ አይታችሁ ታውቃላችሁ። አይታችሁ ታውቃላችሁ። አሁን በኋላ ግን እያያችሁ ድንገት ያክስት ልጅ ወይ አቆጥ ልጅ ሊሆን ይችላል። እዛ ቦታ ላይ ወይ ደግሞ እናንተ ልትሆን ይችላል። ወይ ተጠራርቶ እዛ ልጆቻችሁን አላችሁ የሚጋቡ ይችላል። ሰግረቱ ሆነ በህገራይቶ ነው። ሁለተኛ በሚስት ላይ መስማት ባልማጣት አይቻልም። ስለዚህ ህጉ ስለማይፈቅድ ያቺን እዛች ጋር ያደረች ልክ 17 ቀን ሲሞላቸው ሰዎቹ ምን ይሆናል? ይመጡና 8ኛው ቀን ብለን የአማራ ሙሽራ ቤት አለን ወራናቸው ወደ ቤታቸው እንሸኛለን ናቸው። ይሄ ማለት እንደገና የሞት ሰርተፊኬት የምታወጡ ሰዎች እናትና አባት በህይወት ካሉ ከልጆች ጋር እናት ወይ አባት ከማከል ከወጣ እናት ናት መታ የሞት ሰርተፊኬት የምታወጣው። አጽፋ የምትመጣው በስሟ ስለሆነ የባሏ ሚስት ናት የምታወጣው፣ የሚስትን ባል ነው የሚያወጣው። ባልና ሚስት ደግሞ ከሞቱ ልጆች ናቸው የሚያወጡት። ልጅ ያለው ልጆች ያወጣል። እስቲ እዚህ ሀገር እኔ ውጭ ዜጋ ነኝ በደንብ ስሙት። የለም ወንድሞች ውጭ ሊኖራችሁ ይችላል። እኔ ውጭ ዜጋ ነኝ፣ ትውልደ ኢትዮጵያዊ ነኝ። ሰማችሁ? ዜግነቴ ግን አሜሪካዊ ነው። አሜሪካ ሄጃለሁ። እዚህ ስመጣ አዲስ አበባ ፋይል ላይ ያለው የእናት አባቴ ፋይል ላይ ሀሳባችሁ እንዳይ ሀሳብ ባይ ይገባል። እኔ ይኸውላችሁ በደንብ አዳምጡ። ትውልደ ኢትዮጵያዊ ዜግነት ግን ምንድነው? አሜሪካዊ ነው። አሜሪካዊ ይወጣው ፋይል ላይ ያለው መጣው እዚህ ሀገር ሆነ ጉዳይ መጣውና ምን አስፈልገኝ? ልደት አስፈልገኝ፣ መጋባት አስፈልገኝ፣ ያላገባው አስፈልገኝ። ነገሩ የጋብቻ ነው። ያላገባ ማውጣት አይቻልም። ጋብቻ አስፈልገኝ፣ ይሄን ማግኘት እችላለሁ አልችልም? እስኪ ንገሩ። እችላለሁ ጎበዝ ይቻላል። እኔ ማውጣትም አልችለው መታወቂያ ብቻ። ለምን? የአሜሪካ ዜጋ ነኝ። እሱ ደግሞ ሄሎ ካርድ ሰጥቶኛል ወይ ደግሞ ዲሴ ፓስ የሚለው እንደገና ፓስፖርቴ ላይ ምን ይላል? አሜሪካዊ ዜጋ ይላል። ስለዚህ በአሜሪካ እዚህ መገልገል ይሄ ነገር ይችላል። መታወቂያ ግን ማግኘት አይችልም። ይሄ ሰው ማለት ነው መጋባት መዳር ምናምን ይችላል። ይቺ መታወቂያ አይችልም። እሱ በፓስፖርቱና በወረቀቱ እዚህ መጥቶ ሌላኛ ኢትዮጵያውያን አግብቶ መሄድ ይችላል። ዳግሞ ይሄንን ጨርሱ። አሁን ምን አለ መሰላችሁ? እዚህ
በስነ ምግባርና ስነ ምግባር ብቻ ሌላ ነገር ማለት ነው። መጣጣችሁ በጨዋ ወረፋችሁ እንደውም ጨዋዎች ናቸው እስካሁን ድረስ ያላችሁ ደግሞ እግዚአብሔር ይመስገን እና ወረፋን ትይዛለህ ትጠራለህ በተጠራ መሰረት ወደ ውስጥ ትገባለህ ታስተናግድ ትወጣለህ እኛ ጋር ያለው ነገር ማለት ነው። እዚህ ጋር ከመፍጠር መጣላት የምትፈልጉት ነገር ካለ እኔ አለው እዚህ ጋር ነው ትግስት ይሄ ቸግሮ ምን ታደርጉ ብላችሁ ለኔ እዚህ ጋር አስቸኳይ ነገር በእጃችሁ ላይ ይዛችሁ ሳታውቁት ነው ለዚህ ነው ለመረጃ ነው ሳታውቁት በእጃችሁ ይዛችሁ ተቀመጣችሁ ካላችሁ አሁን ንገሩ ለምን ፈትቼ ነው ልካችሁ ትሄዳላችሁ ከስተናገራችሁ ወረቀት ተጽፎ ተያዛችሁ አስቸኳይ ነገር ይሰራል ወይ ይሰራል አዱኛችሁ ፈትቼ ልካችኋል ተሰርቶ ማለት እንደገና እዚህ ውስጥ ደግሞ ዛሬ 12 ቀበሌ ነው አይደል 12 ቀበሌ ውጪ አይስተናገድም 12 ቀበሌ የሆነች ነፍሰ ጡር ትመጣለች በደንብ አዳምጡ ይሄንን ከከ እናንተ ድርድር እንዳትቆ የፈቀደላችሁ ህጉን ነው ብላችሁ ነፍሰ ጡር ሴት ከመጣች አስቀድማለሁ 12 ቀበሌ ከሆነች አዛውንት እናቶች ድክም ያሉ ከሆነ ይቀድማሉ ለምን እናቶች ስለሆኑ ማለት አባቶች ስለሆኑ እንደገና ደግሞ ወታደር ልብስ ለብሶ ከመጣ ይቀድማል ዶክተር ለሰዓት የተጻፈለት ካለ ይቀድማል ፖሊስም ልክ እንደዚህ አሁን እስካሁን ድረስ ባለው እናንተም ችግር ካለ የምትሰጡኝ እንዲህ ነው ካላችሁ ይቀድማላችሁ አይን የሚያይ አካሉ ላይ የሆነ ጉዳት ያለበት ሰው ካለ ይቀድማል ህግ ነው ስለዚህ ይሄንን ስለምናረግ ይሄንን በዚህ ያላችኋለሁ ማለት ነው ችግር ካለ ትነግሩኛላችሁ ወረፋችሁ በተመለከተ አልፏችሁ ሂዶ በሌላ በኩል አይናችሁ ካየ ድንገት እንኳን ይዞርካል ናቁ ህግን የሚያስከብረው ማን ነው ራስው ማለት ባለቤቱ ነው የሚያስከብረው እንጂ የግድ አካሌና ነው ውጥሪት አይቻልም መጀመሪያ ላይ ቆሜ ሳስከብር ነው ሁሉ ነገር የሚከበር አንቺ ትመጫለሽ ትገቢያለሽ ይሄ ሰው ወዴት ነው የገባው ምንድነው ጉዳዩ ለስለታለች ከዛ እኔ ማውቀው ሆነ እነግርሻለሁ ድንገት ዞር ካልኩ ከዘባ ቆምቲውና ምንድነው የተፈጠረው ሲገባ እንዲህ እየጠየቃችሁ እናንተ ወንጀሉን ማዝራት ከእናንተ ተጣ ማለት ነው